በቀን ከመቶ በላይ ሰዎች ሐኪም ቤት ይሄዳሉ። ሕክምና በጣም ትልቅ ወጪያችን ነው። የተገልጋዮች ቁጥር 9,000 ደርሷል። ለዳይፐር ብቻ በቀን 1.2 ሚሊዮን ብር እናወጣለን ሲሉ የክብር ዶክተር ቢኒያም በለጠ ለቲክቫህ ኢትዮጵያ ገለጹ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። መቄዶንያ የአእምሮ ሕሙማን አረጋውያን መርጃ ማዕከል የተገልጋዮች ብዛት ከ7,500 ከፍ ማለቱን በቀን ከመቶ በላይ ሰዎች ሕክምና እንደሚሹ ለዳይፐር ብቻ በቀን 1.2 ሚሊዮን እንደሚያወጡ ቅርንጫፎቹ ከ42 ወደ 56 ከፍ እንዳሉ የማዕከሉ ተገልጋዮች የተሻለ ሕይወት እንዲኖሩ ለማስቻል በአዲስ አበባ ያስጀመረውን ባለ 15 ወለል ህንፃ በየክልሉ የተጀመሩ 15 ግንባታዎችን ለማጠናቀቅ ድጋፍ እንዲደረግለት በድጋሚ ዛሬ የክብር ዶክተር ቢኒያም በለጠ ለቲክቫህ ኢትዮጵያ በሰጠው ጋዜጣዊ መግለጫ የኢትዮጵያ ሕዝብ ድጋፍ እንዲያደርግለት ጥሪ አቅርበዋል። ህንፃዎቹ ማጠናቀቂያ ገንዘብ ለማሰባሰብ ለየካቲት 1 2018 ዓ.ም የገቢ ማሰባሰቢያ እንደሚጀመር ደጋግሞ ሲያሳውቁ ቢቆዩም በቀን ማጠርና ስቱዲዮ በማመቻቸት ምክንያት ቀኑ ወደ መጋቢት 6 2018 ዓ.ም መራዘሙን ገልጸዋል። የማዕከሉ መስራች የክብር ዶክተር ቢኒያም በለጠ ለቲክቫህ ኢትዮጵያ በሰጡት ቃል በቀን 3 ሚሊዮን ወጪ ማውጣት እንደ ተገልጋዮች አይነት በጣም ከባድ ነው። ለዳይፐር ብቻ ከ1.2 ሚሊዮን ብር በቀን እናወጣለን። አልጋ ላይ ያለ ሰው ዳይፐር አለማቅረብ ከባድ ነው ሲሉ የክብር ዶክተር ቢኒያም በለጠ ለቲክቫህ ኢትዮጵያ ገልጸዋል። አብዛኞቹ ሰዎች ቶሎ ሐኪም ቤት የሚሄዱና ዳይፐር የሚጠቀሙ ናቸው። ቅርንጫፉ በየጊዜው እየሰፋ ነው። 14 ቅርንጫፎችን ነው በዓመት የከፈትነው። በየቦታዎች ጅምር ህንፃዎች አሉ። በየቀኑ ወጪ እየጨመረ ነው ሲሉ ሰው ያግዘን ወይም ያስተባብርልን ሲሉ ጠይቀዋል። ከ3,000 በላይ የአልጋ ቁራኛ ሰዎች አሉ። በቀን ከመቶ በላይ ሰዎች ሐኪም ቤት ይሄዳሉ። አልጋ ላይ የሚኖሩ አሉ። ሕክምና በጣም ትልቅ ወጪያችን ነው። የግል ሆስፒታሎች አንዳንድ ሰዎች ቢቀበሉን ያግዘናል ሲሉ ለቲክቫህ ተናግረዋል። በመሆኑ ከመጋቢት 6 ጀምሮ መቄዶንያ ዩቲዩብ እና በሌሎች ሚዲያዎች በቀጥታ ስርጭት የሚደረገውን ገቢ ማሰባሰቢያ ሁሉም ያቅሙን እንዲረባረብ በድርጅቱ አካውንት ቁጥር 7979 ማገዝ እንደሚቻል ገልጸዋል።